ኑሮ ውድነት ብዙ ሰው እንደ ጓደኛው ነው የሚያውቀው አይደለ? ይሄው በልጅነት የያዘው ድህነት ሞቲቬትድ ሆኖ ይኖራል። ጅላጅል ማለት ይሄ አይደለ? ስለዚህ ግን ያበላል ይባላል። ለምን አላበላቸው? በቃ እነሱ ስለማያጭበረብሩ ነው ማለት ነው። እንደዚህ የሚባል ነገር የለም። ሰብኮንሺየስ ማይንዳቸው ውስጥ ፕሮግራም የሆኑት ምንድነው? ኔጌቲቭ አይቻልም ስለሆነ ነው። ትግል አታስገቡ። በትግሌ ነው ማገኘው አትበሉ። ሰው ያስባል፣ ፈጣሪ ነው የሚፈጽመው። የሚቻለው ሰላማዊ ሰልፍ በመውጣት ሳይሆን የኪስህን ስፋት በመጨመር ብቻ ነው አለ። ሰው ህልም ይዞ ህልሙን ካልኖረ ለሰዎች ህልም ጥሬ ዕቃነት ያገለግላል። ለመንግስት መስሪያ ቤት ህልም ሊሆን ይችላል። ራእይ ያለው አይደል? ራእይና ተልእኮ ለዛ መሸጎሪያና መሸጎጫ ተደርጋችሁ ቆንጆ እሳቱን ቦግ ቦግ አድርጋችሁ ዞር ትላላችሁ። እንደዚህ ሲባል ሊከፋንም ይችላል። ለምን ዘራፍ ማለት ሁላችንም ቢዝነስ ከጀመርን ማን ነው ተቀጥሮ የሚሰራው? ከኬንያ እናስመጣለን። ስለዚህ how to break through your critical mind ማይንዳችን እንዴት እንደሚሰራ ካወቅን መጠቀም እንችላለን ሲባል ወዲያው ነው አፕላይ ያደረኩት። ላብራቶሪ ሞከርኩኝ። ከዛ ለብዙ ሰዎች ሼር አደረኩ። ብዙ ሰዎች ተጠቅመውበታል። ሪሌሽንሺፕ ሜንቴን ማድረግ ትችላላችሁ። ፋይናንሻል ችግሮቻችሁን መፍታት ትችላላችሁ። ፋሚሊ ቢልድ ማድረግ ትችላላችሁ። ስፒሪቹዋል ማንነታችሁን በጣም ኢምፕሩቭ ማድረግ ትችላላችሁ። በትግል ሳይሆን ዲቫይሱ ላይ በመስራት ማለት ነው። እንዴት አድርገን ነው ማይንዳችንን ክሪቲካል ማይንድ አልፈን ሰብኮንሺየስ ማይንድን ፕሮግራምና ሳይንስ ነው የምናወራው ማለት ነው። ኤቭሪቲንግ ኢዝ ኢነርጂ የሚለውን ለምን መገንዘብ አስፈለገን? ብዙ ሰው በቦዲ ውስጥ ስለሚኖር እንደ አካባቢው ሁኔታ፣ እንደ ቀበሌ ሁኔታ፣ እንደ ቤተሰብ ሁኔታ፣ እንደ አገሪቱ ሁኔታ፣ እንደ ኑሮ ውድነት ብዙ ሰው እንደ ጓደኛው ነው የሚያውቀው። የኑሮ ውድነት ለምን ታውቁታላችሁ? ኢትስ ነን ኦፍ ዮር ቢዝነስ። የእናንተ ቢዝነስ ነው እንዴ? የኑሮ ውድነትን ቢት ማድረግ የሚቻለው ሰላማዊ ሰልፍ በመውጣት ሳይሆን የኪስህን ስፋት በመጨመር ብቻ ነው። አለቀ። ከድሮ ጀምሮ ሮበርት ኪዮሳኪ እንደዛ ነው የሚለው። አለቀ። የኑሮ ውድነትን ዝቅ ማድረግ አይቻልም። ሁልጊዜ መግዛት አቅምህ ከጨመረ አንዳንድ ሰው ምን ይላል? ቶሎ ብሎ ጠቅላይ ሚኒስትር መሆን ያምሯል ሁሉም ሰው። የሌላው ማህበረሰብ ችግርስ? በእውነት ሂድና ተወዳደራ። የመጀመሪያው ማህበረሰብ ማን ነው? አንተ ነህ፣ አንቺ ነሽ። ለራስህ ቻልበትና እኛ ስናይ እንለወጣል። ችግር የለ፣ አትንገረን። እንደው አሁን እናታችን ሆድ ካለንበት ጊዜ ጀምሮ ከ3ኛው ወር ጀምሮ ሰብኮንሺየስ ማይንድ የምንለው ነው። ይሄን ነው እንግዲህ በደንብ ማወቅ ያለብን። ሰብኮንሺየስ ማይንድ የምንለው ፖዚቲቭ እና ኔጌቲቭ አሶሲዬሽንስ በስሜት ዋሶቻችን በምናየው፣ በምናሸተው፣ በምንቀምሰውና በምንዳስሰው ተቀምጧል። የኔና የናንተ ማይንድ እናታችን ሆድ ውስጥ ሆነን ጭምር ድምጽ እንሰማለን። ስለዚህ ለልጆች የተለያየ ቃል ተብሏቸዋል። እኔና እናንተም በምናድግበት ጊዜ ይሄ ጀግና ነው፣ ይሄ ፈሪ ነው፣ ይሄ ሰነፍ ነው፣ ይሄ የተለያየ ስም ተሰጥቶናል። ወላጆች ቢያውቁ በልጅነት ፕሮግራም ያደርጉ ነበረ ልጆችን ማለት ነው። እና ብዙ ውጤት እንዳመጡ ማድረግ ይቻላል። ስለዚህ በዚህ ጊዜ ፖዚቲቭ እና ኔጌቲቭ አሶሲዬሽንስ እኛ ጋር አሉ። ለምሳሌ አልችልም የሚል ሊሆን ይችላል፣ ኦር ድህነት ሊሆን ይችላል። ደጋግሞ ማየት ብቻውን ምን ያደርጋል? ደሃ ያደርጋል። ድህነትን ደጋግሞ ማየት በብዛት ነው። በፕሮግራሚንግ ካልቀየር ነው። እንዴት እንደምንቀየር ነው አሁን የምናየው። ካን ዩ ኢማጂን? ድህነት ኢንተርናል ሞቲቬሽናችን ይሆናል። ማርፈድ ኢንተርናል ሞቲቬሽናችን ይሆናል። መጽሐፍ አለማንበብ ኢንተርናል ሞቲቬሽናችን ይሆናል። ስፖርት አለመስራት ኢንተርናል ሞቲቬሽን ይሆናል። መጥላት ኢንተርናል ሞቲቬሽን ይሆናል። ተስፋ መቁረጥ ኢንተርናል ሞቲቬሽን ይሆናል። ተስፋ ቁርጥ፣ ዲፕሬሽን ኢንተርናል ሞቲቬሽናችን ይሆናል። ለምን በመጣን ቁጥር ደከመሽ ነው ያረፈበኝ፣ ደከመሽ ነው ያረፈበኝ፣ ደከመሽ ነው ወይ ደከመኝ የኔ ልጅ፣ ደከመኝ የኔ ልጅ፣ ደከመኝ የኔ ልጅ፣ ደከመ 13 ዓመት ላይ ምንድነው ሞቲቬሽን? ወደ ቤት ሲመጣ ቤት ሲገቡ አብዛኞቻቸው ምንድነው የሚሰማቸው? በሰላም ውላችሁ ማለት ደከመ የሚለው ስላለ you are motivated ለመድከም ኦሬዲ ተዘጋጅታችኋል። አለቀ። ፓራላይዝድ ነው ምን ሆነው ማለት ነው። so that is your pleasure። የሰብኮንሺየስ ማይንድ ፕሌዠሩ ኢምፕረስ የተደረገበትን ፖዚቲቭም ኔጌቲቭም ኢነርጂ ነው። ኤቭሪቲንግ ብለናል፣ ኢንክሉዲንግ ፕሮግራሚንግ። ኢነርጂው ቫይብሬሽን ነው። ቫይብሬሽኑ ተመሳሳይ ቫይብሬሽንን የሚያመጡ ሰዎች ያመጣልና ሁኔታዎች። ለምሳሌ ይህ ምስኪን ነው፣ ሞኝ ነው፣ ጓደኞቹ ይክዱታል፣ ብዙ ሰው ይጫወትበታል፣ እንደው ሞኝ ነው፣ እነሱ እንትን ይላሉ፣ የሱን ጊዜውን ይወስዱበታል፣ ገንዘቡን ይወስዱበታል፣ ምንም አያውቅም ይባላል። ከዛ የሰብኮንሺየስ ማይንድ ፕሮግራሚንግ እሱ ነው። ሞቲቬሽኑ እሱ ነው። ከዛ ቀጥታ ጓደኛ ይሰባል። ሳየው ይሄ ጓደኛ ደስ ይላል። ለምን? ምን የሚያደርግ ነው? አቢዩዝ የሚያደርግ ያንን የኔ ውስጥ ያለውን ነገር
ከዛ ጓደኛ ያዛ እንዳይበሉት ይባላል። ይበላኛል። ግን ማን ነው ማንን የሚያስበላ? እኔ ውስጥ ያለው የማያስበላ እንኳን ቢሆን ምን ይሆናል? ማን ነው እኔን እንኳን የማይበላኝ አይነት እንኳን ቢሆን እንደዛ አይነት የሚመስል ነገር ያደርጋል። 88% የሚሆነው ፓወራችን ያለው የት ነው? ሰብኮንሺየስ ማይንድ ውስጥ ነው። ህልም ካለን you want to dash እንዲህ ማድረግ ትፈልጋላችሁ። ህልም አላችሁ፣ ድሪም ከልባችሁ ፈልጋችኋል። እሱ ሰብኮንሺየስ ነው ክሪቲካል ማይንድ ጋር ይመጣል። መረጃ ክሪቲካል ማይንድ ከዚህ ይወስዳል፣ እዚህ ጋር ማለት ነው። ህልሜ ደጅ ነው ያለ እንዲህ አይነት ኦርጋናይዜሽን ከፍቼ ለዚህ ያክል ሰው የሥራ እድል ፈጥሬ ስትሉ እዚህ ጋር ይመጣል። አልፋ ቤታ ስቴት ላይ ሆናችሁ ከሆነ ምን ያደርጋል? ይገባል። ከዛስ የምትፈልጉት የግል ድርጅት፣ ከዛስ የግል ልብስ፣ የግል ጫማ፣ የግል እጅ፣ የግል እግር፣ የግል ምንም ሌላ ነገር የለም። ከዛ ዘበኛው ይመጣና የሉ ይሄ እንደዚህ ያሏቸው ሰውዬ የት እዚህ የሉ። እኛ ደግሞ ቤት ህግ ነው የምንተዳደረው። the power of your subconscious mind የሚለው መጽሐፍ አንብቡት። the power of your subconscious mind። ከዛ ካልገባ ምን እናደርጋለን? ትግል ማለት ነው። በ12% ጠዋት አላርም ሞልቼም ቢሆን ሄጄ ፕሮፖዛል እንደምንም ጽፋለሁ። ሌሊቱ ሙሉ ፕሮፖዛል ይጽፋል፣ ይጀምራል፣ ይታገላል። የሆኑ ሰበቦች ይገጥሙታል፣ ሰበብ ናቸው። ከዛ ለነገሩ ውስጤም ደስ አላለ ብሎ በሶስተኛው ወር ያቆማል። ሰብኮንሺየስ ማይንድ ኢዝ ሃፒ። ለምን? ሞቲቬሽኑን ቀጥሏል። ሞቲቬሽኑ የግል እግር፣ የግል አይን፣ የግል ጭቅጭቅና የግል ድህነት እንዲኖርህ ነው የሚያውቀው። እሱን አስቀጥሏል። ኦኬ ይሄ ስትሬንጀሩ ሄደው ጀምሮ ማቋረጥ ያለው ከኮንሺየስ ማይንድ ጋር ብቻ በመስራት ነው። ስለዚህ ምን እናደርጋለን ማለት ነው? ይሄ ክፍት በሚሆንበት ጊዜ አልፋ ስቴት ውስጥ በምትሆኑበት ጊዜ ማታ ልትተኙ ስትሉ አልጋ ላይ ስትወጡ ስልክ አጠገባ፣ መኝታ ቤት አይግባ ስልክ፣ መኝታ ቤት ኤሌክትሮኒክስ ነገር አይኖር። አልጋ ላይ ስትወጡ ህልሞቻችሁ ብቻ። ስለዚህ ፕሮግራም ለማድረግ መጀመሪያ አልፋ ስቴት ውስጥ መሆን አለብን። አልፋ ስቴት ውስጥ በምትሆኑበት ጊዜ ያችን ድሪም ካርዳችሁን ይዛችሁ ስታነቡ ቀጥታ ነው የሉም የለም ዘበኛው ተኝቷል። ስለዚህ ዛሬ እንዳያልፍባችሁ። አንዳንድ ሰው ቆይ ነገ አረጋለሁ እያለ ቀን ማታ እንኳን ስላላረኩ ቀን ዝግ ነው፣ ትግል ነው የምታተርፈው። እንደ ራሽ አንዳንድ ሰው ካርድ ከጨ ፕራክቲካል ልሆን የሚሉ ሰዎች አሉ። ፕራክቲካል ልሆን ሞክረው ማለት እግርህን አስረው ወደፊት መሄድ ከቻልክ እንደውም እሱን መጽሐፍ እኛ ማንበብ እንፈልጋለን። ስለዚህ ከላይ ወደ ታች ፕሮግራም ማድረግ ነው። ሃው እንዴት አድርጌ እቺን ማይንድ ክፍት በሚሆንበት ጊዜ ስቴፕ ባይ ስቴፕ ፕሮግራም ላድርግ። ይሄ ነው ቁልፉ። በዚህ ነው የምንጨርሰው። አንደኛ ስቴፕ ነምበር 1 to break through your critical mind, know what you want clearly. knowing what you want clearly ጻፉት፣ በስዕል አስቀምጡት፣ ደጋግማችሁ አንብቡት፣ ጮክ በሉ፣ ተቀረጹለት፣ ሄዳችሁ ሳምፕል ቼክ አድርጉ፣ ሞክሩት ምናምን ተብሏል አይደል? አለቀ። ህልማችሁ ማመን ከፈለጋችሁ ህልማችሁን መጀመሪያ በግልጽ ህልምህ ምንድነው ሲባል ብትን አድርጎ መናገር። አንዳንድ ሰው ምን ይላል? ምንድነው ህልም ሲባል የተሻለ ህይወት መኖር። የተሻለ ህይወት ምን ማለት ነው? ወይም ጥሩ ህይወት መኖር፣ የተሻለ ህይወት መኖር፣ ደህና ነገር መስራት ወይም ከፍተኛ ለውጥ ማምጣት። እንዲጮክ ስላለን ይሄ ለምድ ለብሶ የመጣ ህልም ነው። በግልጽ አይነቱን፣ መጠኑን፣ ስፋቱን፣ ብዛቱን፣ ከለሩን፣ ቦታውን፣ ሲሳካ ምን እንደሚሰማችሁ፣ ከነማጋ እንደምታሳኩት፣ መቼ የት እንደምታሳኩት፣ ለምን ዓላማ እንደሚውል ብትናርጋ ሊሰለቻችሁ ይችላል። አዎ እሱን ማወቅ ብቻ። know what you want clearly. knock it shall be open. አንኳኩ ይከፈታል። and harmonious sentence. ምን አይነት ሴንቴንስ? harmonious ተስማሚ። ትግል አታስገቡ። በትግሌ ነው የማገኘው አትበሉ። ሰው ያስባል፣ ፈጣሪ ነው የሚፈጽመው። አፈጻጸሙ ላይ የታመነ ነው፣ እናንተ ማሰቡ ላይ የታመናችሁ ነው። ሌላው ሪከርድ ኢት ኦን ዮር ሴልፎናችሁ ላይ ኦር ኤኒ ኤሌክትሮኒክ ሚዲያዎቻችሁ ላይ ምን አድርጉ? ሪከርድ አድርጓቸው። ሶስቱ ስራዎች ቀላል ነው አይደለም? መቼ ትሰሩታላችሁ? ዛሬ መቼ ነው? አሁን አይደል? ቆይ በኋላ የሚል ሰው ሞቶ ብቻ ነው የሚሰራው። መቼ ነው የምንሰራው? አሁን። ሁለተኛ ስቴፕ ነምበር 2 to break through your critical mind. ክሪቲካል ማይንዳችንን ምን ለማድረግ አልፈን ወደ subconscious mind ውስጥ ለመግባት focus on what you want consistently. ደጋግማችሁ ምን አድርጉ? አንብቡ። በተለይ አልፋ ስቴት ውስጥ ስትሆኑ ሌላ ጊዜ አይሰራም አትበሉ። አንዳንድ ሰው ደግሞ ስልጠናን ቶሎ ዲሊት ለማድረግ ፋስት ነው። አይ ቀን በቃ ዝግ ነው ተብሏል እንዴ።
በዛ ሰዓት በዚህ ህሊናህ የማይሆን አይቻልም አይረባም ምን ከምታስብበት ራሱን ህልሙን ብታስብ ፖዚቲቭ ኢነርጂን ትጠብቀዋለህ ወይ? ፖዚቲቭም 12% እኮ ይሰራል እናንተ ኮንሺየስ ማይንድ እና አይ 88 ይሻለኛል ተብሎ 12ቱን አጥፋው ገደል ከተተው አልተባለም። 12ቱ ዊል ነው ፈቃድ ነው። በሱ ፈቃድ ነው በኋላ እንቅልፍ ሲመጣ ሲደክም ምን የምታደርገው የምትጠቀሙ። ስለዚህ ኮንሺየስሊ ኤቭሪ ዴይ ትራንስፖርት ላይ ሆናችሁ ሌላ ነገር ምን ታረጋላችሁ? ድሪም አውጥቶ ማንበብ ነው። እንደውም ሊሰለቻችሁ ይገባል። ሲሰለቻችሁ ሰብኮንሺየስ ማይንድ ፕሮግራምድ መሆን ጀምሯል ማለት ነው። ካልሰለቻችሁ ድግግሞሹ በቂ አይደለም። ማይንድ በድግግሞሽ ነው የሚሰራው። ዴይሊ ቪዥዋላይዝ ማታ ማታ ቪዥዋላይዝ አድርጉ ድሪም ቦርዳችሁን። ዴይሊ የጻፋችሁትን ነገር ካርዷ ላይ የጻፋችሁትን ነገር አንድ አጀንዳ ይኖራችሁና ራይት አድርጉት። ለምን ራይቲንግ ስክሪፕቲንግ ፕሮግራሚንግ ስለሆነ ወደ ሰብኮንሺየስ ማይንድ ዳይሬክትሊ ይገባል። ቀንም ቢሆን ብትጽፉ እሱ ምንን ይዘላል? ክሪቲካል ማይንድ ባይተኛም አልፎ ዳይሬክት ይገባል። ስክሪፕቲንግ is a very good way of programming your subconscious mind። ሞኝ እንደዚህ ነው ሰክሰስ። ሞኝ ማለት ሰብኮንሺየስ ማይንድ ማለት the subconscious mind ሞኝ ነው። አትረባም በሉት እኮ ትረባለህ እኮ አያውቅም ኦፕን እስከሆነ ድረስ አይደለ? ይኸው በልጅነት የያዘውን ድህነት ሞቲቬትድ ሆኖ ይኖራል። ጅላጅል ማለት ይሄ አይደለ? ስለዚህ እሱን መምሰል አለብን። ሪራይት ኪፕ ግራቲቲዩድ ጆርናል ምስጋና ጻፉ። ወደ መኝታ ቤት ከመተኛታችሁ በፊት ሪከርድ ያደረጋችሁት አለ አይደል? ቅድም ሪከርድ የተባለው እሱን ክፈቱትና ተኙ። ሌሊት ቴታ ስቴት ውስጥ ሆናላችሁ። ዴልታ ላይ ሪከርድ አትሆኑ ኦር ፕሮግራም ዳቶ ቴታ ስቴት ላይ ሪም ስቴት ይባላል። ራፒድ አይ ሙቭመንት ስቴት ላይ በምትሆኑበት ጊዜ ተኝታችኋል። ሰብኮንሺየስ ማይንድ ግን ፕሮግራምድ ይሆናል። ለዚህ ነው ሬዲዮ የተከፈተበት፣ ቴሌቪዥን የተከፈተበት፣ ሰዎች የሚያወሩበት ቦታ ላይ መተኛት የለባችሁም። ለምን? የሚያወሩት ሪም ስቴት ላይ በምትሆኑበት ጊዜ ፕሮግራም ስለሚያደርጋችሁ። ሊትራሊ ሂፕኖሲስ ላይ ነው ያላችሁት በዛ ስቴት ማለት ነው። ስለዚህ ሶስተኛው ስቴፕ የምናየው to break through your critical mind accepting manifestation እንለዋለን። accepting manifestation ማለት መቀበልን ማወቅ። ኦኬ ይሄን ሁሉ አረኩ፣ ማይንዴ ላይ ሰራው፣ ፕሮግራም አደረኩ፣ በቃ በዚህ ነው የሚሰራው የሚል ነገር ከመጣባችሁ አይደለም። ማኒፌስቴሽንን መቀበል። ለመቀበል ምን አለን? አክሽን ፕላን አውጥቶ ወደ ተግባር መግባት። ምን ብሰራ ነው? አንዳንድ ሰው ምንድነው የምሰራው ይላል። ከቆርቆር ያለው ጀምረህ ሚሊዮነር መሆን ትችላለህ፣ እዛው መቅረት ትችላለህ። ከተምረህ ሪሰርቸር ሆነ ሚሊዮነር መሆን ትችላለህ፣ እዛው መቅረት ትችላለህ። ነግደህ ሚሊዮነር መሆን ይቻላል፣ እዛው መቅረት ይቻላል። ምንድነው ልዩነቱ? መንገዱ ሳይሆን ሰብኮንሺየስ ማይንዱ ያንን የጀመረው ሰብኮንሺየስ ማይንድ የድህነት ሜንታሊቲን ይዞ ከሆነ የጀመረው ቢጀምርም አይጨርሰውም። እንደዛው ኮንስትራክሽን ኢትዮጵያ ውስጥ ያበላል ተብሎ ኮንስትራክሽን የሚሰሩ ደሃ ሰዎችን ብዙ ታውቃላችሁ። በአካባቢያት ግን ያበላል ይባላል። ለምን አላበላቸው? በቃ እነሱ ስለማያጭበረብሩ ነው ማለት ነው። እንደዚህ የሚባል ነገር የለም። ሰብኮንሺየስ ማይንዳቸው ውስጥ ፕሮግራም የሆኑት ምንድነው? ኔጌቲቭ አይቻልም ስለሆነ ነው። በነገራችን ላይ እንዳለ የጥንታዊ ጥበቦችን ካያችሁ በእስልምናውም በክርስትናውም ሃይማኖት ስታዩ፣ ለምሳሌ አንድ ሰው ቅዱስ ቁርአንን ማጥናት ካለበት ወይንም ደግሞ መቅራት ካለበት ምንድነው የሚያስፈልገው? መደጋገም። ወይንስ መጀመሪያ ፊዚክስ ይማር ወይስ ቋንቋ ይማር? አረብኛ ሳልችል ቁርአንን መቅራት ይቻላል አይቻልም? ይቻላል። አይገርምም? ታዲያ ለምንድነው ለማይንድ ሲሆን ማንጠቀምበት? ፊደል አሁን ዘመናዊ ትምህርት ነው ያለው። ድሮ ፊደል ቄስ ትምህርት ቤት ነው እኔ ሄድኩት። ቄስ ትምህርት ቤት ስንሄድ የሚያስጠናን ሰው ይኖራል። ትመጣለህ፣ የራስህ አንድ ደብተር ነው፣ ሁሉም ሳብጀክት አንድ። ኋላ ቀርነት ብለን ይተው ምን ታረጋለህ? ትደግማለህ። እስከ መቼ? እስኪገባ። በቃ እስኪገባ። አሁንም ትደግማለህ ሲባል ምን ይመስላችኋል? ብዙ ጊዜ ትንሽ የመደነዝ ነገር አይደል? ጂኒየስ ያለ መሆን ነገር ሌላ ለወጥ ያለ ማይንድ ሁል ጊዜ ምን ይፈልጋል? ሁሌ አዳዲስ ነገር። ቆም በልበሉት። አዳዲስ አሁን አዲስ የለ ምን የለ። ህልምን ትደግማለህ እስከ መቼ? እስኪሰለች